አንድ እኔና ይህኝ እባክሽ አንድ ነገር ልብሰሽ። ውዱ ልጄ ላለፉት ሳምንታት በስቃይ እንድታሳልፍ ስላረኩ በጣም ይቅርታ። የምወድክ ልጄ ይህን ሳምንት ሙሉ ምን እንደነካኝ አላውቅም፣ ግን ከምትወዳት ከምትሳሳላት እኔ ራሴ መርጬ ፈልጊያት ወድጃት ያመጣውልክን ከአንተ ስለያት የሚሰማኝ ስሜት በጣም የከፋ ነው። ውዱ ልጄ እኔ ለአንተ እናትህ ብቻ ሳልሆን ከዚያም በላይ ነኝ። ከልጅነት ጀምሮ ብዙ ዋጋ ከፍያለሁ፣ ግን አንተ ከቤቴ ውጪልኝ ስትል አንተ ከቤት ውጪ ስትለኝ በጣም ከፋኝ። የምሆነው ጠፋኝ። መኝታ ቤቴ ገብቼ አለቀስኩ። ትናንት በእጄ ያደገ ልጄ ጡቴን ጠብቶ ሁሉም ነገር አጥቼ ወጣትነቴን አጥቼ ያሳደግኩት ልጄ ዛሬ ለዚህ ደርሶ እሱም አድጎ እኔ ከቤት ያባረኛል። አይ ጊዜ ደግሞ ታናናሽ ወንድሞችን እንዳትረሳ። ምንም ቢሆን ወንድሞች ናቸው። የትዳር ህይወት የተባረከ ይሆንላችሁ። ስመስል አሸናፊ አታልቅስ፣ አባባክን አታልቅስ። አንቺ ጋር ግን ምንድን ነው የሚማረው? እዛ መኝታ ላይ ከዛ ምን አለኝ የሆነ ደግሞ አንድ ቀን የፈጠርክለት ነገር አዳምጪኝ። ዋይስ በቀደም ስጠር ካሳመማኛለች አለ። እኔ ግን ቀስ አድርጌ አጠቤው ትበሸርለ ካካውን አጥቤለት ምን ብዬ ምናምን አይ ነበር እና ምን ሆነክ ነው? ምን ሆነክ ነው? ምን ሆነክ ነው? ስማ አናግረኝ። ምን ሆነክ ነው? አታስጨንቀኝ በማርያም። ምን ሆነክ ነው? ምን ሆነክ ነው? ምን ሆነክ ነው? ምንም አልሆንኩም ማለት እንደዚህ ሆንኩ። ምንም አልሆንኩም ምን ማለት ነው? ምን ማለት ነው? ምንም አልሆንኩም። ለምንድን ነው የጠራኸኝ? ለዚህ ነው የጠራኸኝ እኮ። እሺ ምንድን ነው? በስነ ስርዓት አዋራኝ። ምን ሆነክ ነው? እሺ ነግሬሻለሁ። እሺ ምንድን ነው? ምንድን ነው? ምን ሆነክ ነው? በማርያም ያስጨነቀኝ ነው። ምን ሆነክ ነው? እሺ ምንም አሉ እኮ። ምንድን ነው? ምንድን ነው የተፈጠረው ነገር? በእናትህ ያስጨነቀኝ ነው። ምንም አይደለም። እሺ ምንድን ነው? ስራዬን የሚያስለቅሰኝ። እሺ የሆንከውን ነገር በስነ ስርዓት አዋራኝ። ምንድን ነው የተፈጠረው ነገር እኮ? ምንድን ነው እንደዚህ የምትሆነው? እኔ ሄዳለሁ። ልቀቀኝ። ትሄጃለሽ እኮ የምታወራኝ ከሆነ በስነ ስርዓት አዋራኝ። ማርያም ልቀቀኝ አለ። እንድትሄጂ አልፈልግም እኮ በስነ ስርዓት አዋራኝ። ተነሳና